አይነት 2 የስኳር ህመም የሚባለው ቆሽት ኢንሱሊንን ማመንጨት ሲቀንስና ሰውነት ደግሞ ኢንሱሊንን የመቀበል ኃይል ሲያጣ የሚከሰት ህመም ነው። ይህ አይነት የስኳር ህመም በአብዛኛው በአዋቂዎችና በእድሜ ገፋ ባሉ ሰዎች ላይ ይከሰታል። በተጨማሪም በአሁኑ ወቅት ደግሞ ከተገቢው በላይ የሰውነት ውፍረት ያለባቸውን በወጣትነት እድሜ ክልል ውስጥ ባሉ ሰዎች ላይም በስፋት መታየት ጀምረዋል። በአጠቃላይ ከስኳር ህሙማን ከ85 እስከ 90 በመቶ ያሉ አይነት 2 የስኳር ህመም አለባቸው ተብሎ ይገመታል። እነዚህ ሰዎች ህመሙ በሚታወቅበት ወቅት ተያያዥ የጤና ችግሮች ሊኖርባቸው ይችላል። እነዚህ የጤና ችግሮች የደም ግፊት፣ የደም ቅባት መብዛት፣ የልብ ህመም፣ የደም ስር ህመምና የመሳሰሉት ናቸው። በአብዛኛው ይህ አይነት 2 የስኳር ህመም ሳይታወቅ ለረጅም ጊዜ ስለሚቆይ የስኳር ህመም መኖሩ ከመታወቁ በፊት እንደ የአይን፣ የኩላሊት፣ የነርቭ ህመሞች ያሉት ሊከሰቱ ይችላሉ። እነዚህ ህመሞች የስኳር ህመም ሊያስከትሏቸው ከሚችሉት የጤና ችግሮች መካከል ናቸው።